ዛሬ የምናስጎበኛችሁ ከሰራናቸው ስራዎች መካከል አንደኛው የሆነውን የአፓርትመንት ዲዛይን ነው። አምበር ኢንቴሪየር እንባላለን። ዛሬ በ1 ሚሊዮን ፕሮጀክት ውስጥ ያለቀ የአፓርትመንት ዲዛይኖች ውስጥ አንደኛውን ዩኒት ነው የምናሳያችሁ። እንደምታዩት ሲገባ የሚታየው የሰፋ ያለ ሊቪንግ ሩም እና የዳይኒንግ ሩም ኤሪያ ሌግዠሪነት ስሜት ባላቸው ፈርኒቸሮች ፈርኒሽ ተደርጓል። ዲዛይኑን እንደምታዩት ግድግዳ ላይ በሚሰሩ ፓናሎች፣ ዎልፔፐሮች እንዲሁም ስፔሻል ፔንቶች ተቀናጅቶ ቆንጆ የሆነ ዲዛይን እንዲመጣ ተደርጓል። ስንገባ በቀኝ በኩል የምናገኘውን ኦፕን ኪችን ስሜት ወደ ሊቪንግ ሩሙ ሲታይ ጥሩ ስሜትን እንዲፈጥር እንዲሁም የከለር እና የቴክስቸር አመራረጣችን ኮምፕሊመንት እንዲደራረግ ተደርጎ ነው የተሰራው። ለማስተራችን ስንገባ ደግሞ የሳሎን ቤት ያለውን ኢፌክት ወደ ማስተር ስቲል ኮምባይን አድርገን በማይረብሽ መልኩ አንዳንድ ኤሌመንቶች አድ ተደርገውባቸው ተመሳሳይ የዲዛይን ስሜት እንዲኖራቸው ተደርገዋል። ማስተር ባድሩማችን ከዋኪንግ ክሎዜቱ ውስጥ ነው የሚገኘው። ዋኪንግ ክሎዜታችን የተጠቀምናቸውን እንጨቶች ሪሜት ያደረገ ኦፕን ሼልፎች እና ክሎዝድ የሆኑትንም ኮምባይን ያደረገ የዲዛይን አማራጭን የተጠቀምነው። ማስተር ባዝሩማችን ባለፈዎቹ ቪዲዮዎቻችን ላይ እንደነገርናችሁ ባዝሩም ከባዝሩምነት በላይ ዲዛይን መደረግ ይኖርበታል። በሴራሚክ ኮምባይን አድርገን መስራት እንችላለን። ሚረሮቻችንን ዲዛይን ማምጣት እንችላለን። እንዲሁም አርትና ግሪነሪ ኢንኮርፖሬት በማድረግ እዚህ ላይ እንደምታዩት ቆንጆ የሆነ ስሜት እንዲፈጥር ማድረግ እንችላለን። ሌሎች ቤድሩሞቻችንንም እንዲሁ ከሌሎች ስፔስ ኤሌመንቶች ጋር ቤት እያደረግን ከለር ፓሌቶቻችንን እየተጠቀምን የትኛው ስፔስ የትኛውን የከለር አማራጭ ይፈልጋል ብለን መጀመሪያ ዲሳይድ አድርገን በዛ ቤዝ አድርገን የግሪን እና የክሬም የእንጨት ከለር ቶን ውስጥ ገብተን ሁለቱን ኮምባይን በማድረግ የሰራ ነው። የሰራተኛ ቤድሩም የራሱ ይኖረዋል፣ ላውንድሪ ስፔስ ይኖረዋል። እንዲሁም ደግሞ የቤድሩሞቻችን ኮምቢኔሽን ከእንጨት ስራዎቻችን ጋር ሪሌት ያደረገ እንዲሆን አድርገን የሰራ ነው። እንደምታዩት የሽንት ቤት ስፔሶቻችን እንዲሁ ዲዛይን ተደርገዋል። ኮሪደሮቻችን ጀሪ ስሜትን እንዲያመጡ የተጠቀምናቸው የመብራት ታይፖች፣ ፈርኒቸሮቻችን እንዲሁ የዛን ስሜት እንዲያመጡ ተደርገው የተሰሩ ናቸው። ዲዛይን ስታሰሩ ሁሌ ከኛ የምታገኙት ነገር ምንድነው? መጀመሪያ ከእናንተ ጋር የሚኖረን ሴሽን ለእኛ ጥሩ የሆነ ግብአት ስለሚኖረን ለምንድነው ያ ቤት የተፈለገው? ለኪራይ ነው ወይ ለራሳችሁ ነው ወይ ለፋሚሊ ነው የምትጠቀሙበትን ፐርፐዝ መጀመሪያ በደንብ ከእናንተ ጋር ኮሚኒኬት አድርገን እንጀምራለን። ከሱ በመቀጠል ማቴሪያል ዘይቶቻችሁ ከምን ሶርስ ነው? አገር ውስጥ ካሉ ነው ወይስ ኢምፖርት አድርጋችሁ ነው? ከዛ አገር ውስጥ ከሆኑ ደግሞ አገር ውስጥ ያሉ አቬለብል የሆኑ ነገሮችን ቼክ እናደርጋለን። የማቴሪያል ሶርሶቻችንን ሳምፕሎች ኦልሬዲ እኛ ጋር ስለሚኖሩ እነሱን ቤዝ አድርገን የከለር ፓሌቶቻችንን ያው እዚህ ሀገር ባሉ የካምፓኒዎች ስለሆነ ቤዝ የሚያደርገው እነሱን ኮንሲደር አድርገን አገር ውስጥ ባሉ ነገሮች እንዲሰራ ለማድረግ ኮሚኒኬት እናደርጋለን ከእናንተ ጋር። ኢምፖርት የምታደርጉ ከሆነ ዲዛይን ሲሰራ ያው ከቻይናም ከሆነ ከዱባይም ወይም ከስፔን የምታስመጡ ከሆነ የእነሱን ሶርሶች ስተዲ አድርገን ዲዛይን ፌዞቻችን ካለቁ በኋላ የሚያስፈልጓችሁ ማቴሪያሎች በምን ሌቭል መምጣት አለባቸው፣ ምን አይነት ቴክስቸር፣ ምን አይነት የሶፋ ታይፕ፣ ምን አይነት ወንበር፣ ካቢኔቶቻችሁን ከዛ የምታስመጡ ከሆነ ምን አይነት የእንጨት ከለር መጠቀም አለባችሁ ብለን ዲዛይን ያደረግናቸውን ካታሎግ እንሰጣችሁና በሱ መሰረት ሄዳችሁ ፐርቼዝ ማድረግ ትችላላችሁ፣ ማስመጣት ትችላላችሁ ማለት ነው። በሱ መሰረት ዲዛይኖቻችሁ ኢምፕሊመንት መደረግ ይችላሉ። ከዛ በተጨማሪ ዲዛይኖቻችሁን ስታሰሩ 3 ፋይሎች እናስረክባቸዋለን። የዲዛይን ሬንደሮች ወይም አኒሜሽን ቪዲዮ አሁን እንደምናሳያቸው አይነት ፋይሎች ይኖራሉ። የድሮይንግ ፋይሎች ይኖራሉ። እያንዳንዱ ስፔስ ላይ የተቀመጡ ስራዎች ምን አይነት ሳይዝ አላቸው፣ ስንት ለስንት ናቸው የሚለው። ሌላው ደግሞ የኳንቲቲ ሊስት አለ። ከውጭ ለምታስመጡ እዚህ ለምታሰሩ ኳንቲቲያቸውን ለምሳሌ ምን ያህል ሴራሚክ፣ ምን ያህል ጂፕሰም፣ ምን ያህል ካሬ ነው፣ ምን ያህል ሜትር ምን ያህል ነው የሚለውን ነገር የያዘ ዶክመንት ይኖራል ማለት ነው። እሱን ቤዝ አድርገን እኛም የፊኒሽንግ ስራ ቲም ስላለን ሳኒታሪ፣ ኤሌክትሪካል፣ ጂፕሰም፣ ፔንት፣ ሴራሚክ ሁሉም የሚያስፈልጉ የዲዛይኑ ላይ ያሉ ኢምፕሊመንት ማድረግ የምንችልባቸው ቲሞች ስላሉ እንጨት ስራ ፋብሪካው ስላለ በሱ መሰረት ሙሉ ዲዛይኖቻችሁ መሬት እንዲወርዱ ማድረግ እንችላለን። እንደዚህ አይነት ስራዎች ማሰራት ስትፈልጉ ዲዛይኖቻችሁ ኦልሬዲ ዲዛይን ያስደረጋችሁትም ካለ ኢምፕሊመንት እንዲደረግ የምትፈልጓቸው ካሉ ሁሉንም ያሟላ ካምፓኒ ስለሆነ አምበር ኢንቴሪየር ዲዛይን እና ፈርኒቸር ጋር መምጣት ትችላላችሁ። እኛን ኮሚኒኬት ማድረግ የምትፈልጉ ከሆነ እዚህ ስር ባስቀመጥናቸው የኮንታክት ኢንፎርሜሽኖቻችሁ እኛን ኮንታክት ማድረግ ትችላላችሁ። አምበር ኢንቴሪየሮች ነን። እስካሁን ስላዳመጣችሁ እናመሰግናለን።